ሰላም ጤና ይስጥልኝ እንዴት ናችሁ? ይሄ ቪዲዮና አጫጭር ቪዲዮና ፎቶ ባለፈው ዳግማ ትንሳኤ ስናከብር በአቡዳቢ መድኃኔዓለም ገዳም የነበረው በትንሹ ቫይብ ነው። ተጋበዙልኝ እዩ። ደግሞ ቤተክርስቲያን ነው። አባቶቻችን ይጠብቋቸዋል። ቤተክርስቲያኑ የኛ ነው። አሁን አጥር እየተሰራ ነው እና በአጥሩም ለመስራት የሚደረጉ አንዳንድ እንቅስቃሴዎች አሉ እና መታችሁ ተሳተፉ። ቤተክርስቲያናችንን አብረን እንስራ። በጣም የተንጣለለ ቦታ የተሰጠን በጣም ትልቅ ቦታ ነው። እሱን አጥሩን ለመስራት ደግሞ ወደ 2 ሚሊዮን ዶላር ድርሃም ያስፈልገዋል። ያው በእኛ አቅም ብቻ የሚሰራ አይደለም። ህዝቡ ምዕመኑ መሳተፍ አለበትና እየመጣችሁ የሚቻላችሁን አድርጉ። የ200 ብር የ50 ብር የ500 ብር ኩፖን ተዘጋጅቷል። እሱን እየገዛችሁ ይሄን ከዚህ በታችም ከሆነ ብቻ የምትችሉትን ባቅማችሁ እየተሳተፋችሁ አጥሩን እንስራ። ምክንያቱም አጥሩ ከተሰራ ወደፊት ጥምቀትም ስናከብር ሁሉንም በዓል ስናከብር እዚህ ማክበር ይቻላል። ለማክበር ይፈቅዱልናል። አጥሩ ከሌለ ግን ምንም እንቅስቃሴ መደረግ አይቻልም። ባለፈው አደረነው ካስታወሳችሁ አላይን ገብርኤል ሄደን ልክስ ታቦተ ሕግ ወጥቶ ህዝቡን ሊባርክ ሲል በመሃል አስቆሙና እንደገና ገባ። በጣም አስታውሳለሁ። እዛማ የዱባይ እና የአላይን ዘማሪዎች ምናምን ተሰብስበው ነበር ያው ለማገልገል በጣም ነበር ያለቀሱት። ይሄ ነበርና ያ ነገር አይፈጠርም አሁን አጥሩ ከተሰራ ማለት ነው። አጥራችን ተሰርቶ አሪፍ ከሆነ ካለቀ እንደፈለገን የምንፈልገውን ሰዓት ሳይገድበን ቤተክርስቲያናችን ለራሳችን ቦታ ላይ እንደፈለገን መገልገል እንችላለን ማለት ነው። እግዚአብሔር ፍቃዱን ሆኖ ደግሞ ወደፊት ከኖርን ትልቁን ዋናውን ቤተ መቅደስ እንሰራለን። እስከዛው ግን አሁን ያለንበት የአጥር ሁኔታ መሰራት ስላለበት ቤተክርስቲያን የመጣችሁ ያቅማችሁን ያህል ተሳተፉ። በጣም የሚያምር ቦታ ላይ ይሄን መሰለ ቤተክርስቲያን እግዚአብሔር ከሰጠንና ከፈቀደልን ዋይኖት ለምን ቤቱን አንሰራም? ስለዚህ እባካችሁ እየመጣችሁ ቤታችሁን ስሩ። ለማያቅ ሰው ሼር አድርጉ። ምክንያቱም ብዙ ማያውቁ ልጆች አሉ። በእርግጠኝነት ቤተክርስቲያን እንዳለ የራሳችን ቦታ እንደተሰጠን ራሱ የሚያውቅ ሰው ያለ አይመስለኝም። ሁሉም የሚያውቅ አይመስለኝም። ስለዚህ ለማያውቅ ሰው ሼር አድርጉ። እናንተም ደግሞ ለምን 1 ድርሃም አይሆንም? ምክንያቱም በጣም ቫልዩ ያላት ከእያንዳንዳችሁ ተሰብስበው የምትጠራቀመው ብር ለቤተክርስቲያን በጣም ትልቅ አገልግሎት ይሰጣልና አስራታችሁን አሁን አውጡ። ይሄ ቤተክርስቲያን ተሰጥቶ እስኪያልቅ ድረስ ወደ ኢትዮጵያ አስራት አትላኩ። እዚሁ አስራታችሁን አስቀምጡ። እዛ ተሰጥቶ እግዚአብሔር ከረዳንና ደግሞ ወደፊት ደግሞ ይሰራል ማለት ነው። ሰላም ሁኑልኝ። ይህንን ቻናል ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። እኔ ያለሁት አቡዳቢ ነው። አቡዳቢ ምን እንዲሰራላችሁ ትፈልጋላችሁ? የት እንዲሄድላችሁ ትፈልጋላችሁ? ኮመንት አድርጉ። በጣም አመሰግናለሁ። ሰብስክራይብ እንዳትረሱ። ለጓደኞቻችሁ ሼር አድርጉ። አባት የሆነ ሚካኤል አባቴ ይለይብኛል። ሚካኤል ይለይብኛል።
ማርና ወተት